ከዚህ አካባቢ አጠፋም ብለው ሰው የሚያውቃት ሰው ነው ጠቁሞን የመጣ ነው። ዳና ላይ ወጣ ምናምን ዝም ብለን ንጽዋት አይገባም። ምን ሆና ነው? ለምንድን ነው እንደዛ? ራሱ በጣም አዝነዋል የደወሉልን ሰዎች። ወላንሳ ነቻችን ድንጋይ የምትሸከመው ወላንሳ ስህተት ነው። እሺ የሰራ ነው ይቅርታ ድርስ ይችላል በእግዚአብሔር ወላንሳ ደግሞ እንባሽ እንደሱ እንዲፈሳ አንፈልግም። እግዚአብሔር አይዞሽ ለወላንሳ እንደሱ እንድታለቅሽ አንፈልግም። ጌታ አንቺ ነይ ወላንሳ በእግዚአብሔር ነይ ይሸትሻል። ኧረ እባክሽ ይሸትሻል። ዙሪ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ትላንትና እሚት ላይ በተለቀቀው ቪዲዮ ዩቲዩብ ላይ በተለቀቀው ቪዲዮ ቁልፍ ሰዎች ወስደው ነበር። ከዛ ወዲህ አልደወሉም፣ ጸጥ አሉ። ምን አይነት ተንኮል እያሰቡ እንደሆነ አላውቅም። ግን ቁልፍ የቤታችንን ቁልፍ ያሉት በእርግጠኝነት ለመዝረፍ ምናልባት እሚት እነሱ ጋርም ላትሆን ትችላለች። ይቺን ሲስተም ተጠቅመው ሚዲያ ላይ እያወራን ስለሆነ ሌሎች አካሎችም ሊሆኑ ይችላሉ ብዬ አሰብኩኝና ለዛ ነው እኔ ፌክ ቁልፍ ያዘጋጀውላቸው ማለት ነው። ራሳቸው እሚትን አጋሾቹ ባይሆኑስ ብዬ አሰብኩ። ደግሞ ላይሆኑ የሚችሉበት እድል ሰፊ ነው እና ቤተሰቦቻችን እየሰጣችሁ ላለው ድጋፍ እናመሰግናለን። አሁን ያለንበትን ችግር ውስጥ እንድንወጣ በኮሜንታችሁ በተለያየ ነገር እንትን እያላችሁን ነው። ግን ደግሞ ዛሬ የመጣንበት አንድ ነገር አለ ማለት ወላንሳ ታስፈልገናለች ብለን አሰብ ወላንሳ የሆነ እኔ ውስጥ ይፈራል እንደሆነ አላውቅም። ለምን ምንም የሚያስፈራ ነገር የለም። አስፈሪ ሁኔታ ማለት ወላንሳ እዚህ አካባቢ ነች እና እንደውም እዚህ አካባቢ እንዴት መጣች? እንዴትስ እዚህ አካባቢ ልትገኝ ቻለች? እንደገና ደግሞ ወላንሳን ራሱ አውቀው ከኛ ጋር እንደነበረች እሺ፣ በሚዲያ አየናት እንበል፣ አይተዋት ነው እንበል። ግን እሷን ለምንድን ነው ይሄን ያህል ርቀት መጣ? ቤተሰብ እግዚአብሔርን እዚህ ቦታ ለመምጣት ማለት ነው ስንት ታክሲ እንደሚጨርስ እኛ ካለንበትና እዚህ አሁን ማለት ነውና ብዙ ጊዜ ለምንድን ነው እዚህ ጋር የቀጣው እንድትመጣ ያደረጓት? ራሷን የመጣችው ነው ያመጣው። ብዙ ጊዜ በሌላ መንገድ አለመወሰድ። አንድ ነገር ብዙ ጊዜ እዚህ አካባቢ ቤተሰቦቻችን ጸጥ ያለ ነው። ጎዳና ተዳዳሪዎች አሉ። እንደዚህ ዛጋ ካሜራ ታያቸው እንደዚህ ቱቦ ምናምን ስላለ ውስጡ ገብተው የሚያድሩ ምናምን የጎዳና ተዳዳሪዎች አሉ። አሁን ወላንሳኔ ጎዳና ተዳዳሪ ቱን አቱን ማቀው ነገር የለም። ተዳዳሪ የምትሆነው ጎዳና ተዳዳሪ አይደለችም። እኔ እስከማውቀው ድረስ ግን እዚህ ጋር ነው እየኖረች ያለችው። ከዚህ አካባቢ አጠፋም ብለው ሰው የሚያውቃት ሰው ነው ጠቁሞን የመጣ ነው ማለት ነው። ምን ልትሆን ነው? እሷ ደግሞ እኔ እግዚአብሔርን ጎዳና ላይ ወጣ ምናምን ዝም ብለን ልንተዋት አይገባም አይደል እንዴ? እኔ ወዲም አልቻለ ማለት ምን ሆና ነው? ለምንድን ነው እንደዛ? ራሱ በጣም አዝነዋል የደወሉልን ሰዎች ማለት ነው። ሚዲያ ላይ ነው ስልካችን ራሱ የወሰዱት። አዲሱ ቤታችን ያለ ነው እኔና አንቺ ብቻ ነን። ያ ደግሞ ይደብራል እግዚአብሔር። ስለዚህ ወላንሳን ይዘናት እንሄዳለን ዛሬ ማለት ነው። ግን አሁን እኔ የፈራሁት ፍቃደኛ ትሆናለች ወይስ አትሆንም የሚለውን ነገር ነው። ግን ማለት ነው እዚህ ልጅቷ ድረስ እንዴት መጣች? በፊት እየሰማከ የነበረ ቤተሰብ አለኝ እያለች ነበረ። ሰው ቤተሰቧ እዚህ አካባቢ ነው ወይስ ደግሞ ቤተሰቧ ከሆኑ ለምን ለኛ መደወል አስፈለገ? ፍቅር እኔ እንደሚመስለኝ ማለት ነው ቤተሰብ ጋራ ወይ ሰላም አይደለችም ወይ ደግሞ ጭራሹንም ቤተሰብ የላትም ይቺ ልጅ። ለምን እንደሆነ ታውቂያለሽ? እንደዚህ ያልኩበት ምክንያት ብዙ ጊዜ ከኛ መለየት አትፈልግም። ከዚህ በፊትም ወጣ ራሱ ያን ሁሉ ሰዓት ያን ሁሉ ጊዜ ቆይታ ተመልሳ እኛ ጋር ነው የመጣችው ማለት ነውና እኔ ወላንሳ ብቸኛ ነው የምትመስለኝ። ገብቶሻል? ማንም ሰው የሌላት አይነት ነገር ነው የምትመስለኝ። እኛ ዲቴል ቁጭ አድርገን እንደ ሰው አልጠየቅናትም። ሁሌ ወከባ ነው፣ ሁሌ ከኛ ጋራ ለኛ ፍልሚያ ነው የምትገጥመው፣ ለኛ ድብድብ ብዙ ነገር ነው የምታረገው። ግን ትክክለኛ ወላንሳ ህይወቷን አልጠየቅናትም ቁጭ አድርገን ማለት እኮ እሱ ነው በጣም እሱ ስለሚያሳዝን አሁን ምን እናደርጋለን እንደምንም ብለን
ዛሬ አውርተን ይዘናት እንሄዳለን። ያውም ደግሞ ብዙ ጊዜ ትመላለሳለች። እቺ 2 ቀን ነው ከኛ ጋር የጠፋችው አይደለ? ከመጣች ጀምሮ ከመጣን ራሱ ኦልሞስት ወደ ቤተሰቦቻችን 3 ሰዓት ምናምን አካባቢ ይሆናል። ሻይ ቤት ለመቀመጥ ሞከርን። ከዛ እንትናልን ከዛ ብለን ዝም ብለን ከናንተ ጋር እናወራ ብለን ነው እንጂ ረጅም ሰዓት ሆነ ማለት ነውና እዚህ አካባቢ ነች አሉ። ምትመጣ ከሆነ ትመጣለች፣ እማትመጣ ከሆነ ደግሞ እንግዲህ ምን ማድረግ እንችላለን? ያው ምንም እንትን የለንም ማለት ነው። ካልመጣች እንደውላቸውና ከዚህ ሌላ ቦታ ነው ያዩት አይደለም ወይስ ደግሞ እዚህ ቦታ አወራሁት እኮ ልጁን እዚሁ ነው ያየናት እና ብዙ ጊዜ እዚህ ቁጭ ብለን የምናገኛት ምናምን አሉ። ሰዓት እኮ ነን እዚህ ከመጣን። እግዚአብሔርን ፀሐዩ ፀሐይ እንዳይመስላችሁ፣ ይሄ ንፋሱ ፀሐዩ በቃ በጣም ነው የሚያስጠላው። የምን እናያታለን እንግዲህ እዚህ ጫካ ውስጥም አትሆንም መቼም። የታጥሮ ነው ያለው ግቢው። ወላንሳ ነች ያቺ ድንጋይ ነው የምትሸከመው። ወላንሳ እሷ ነች። ኧረ እሷ አይደለም ጥቁር ነች ይቺ። እንዴ ወላንሳ አይደለች? ወላንሳ ቀይ አይደለች? ወላንሳ አንድ አናግሪኝ ነይ አንድ አናግሪኝ እንዴ። ኧረ ቶሎ በይ በእናትሽ ነይ አንድ አናግሪኝ። ምን ሆነሽ ነው ወላንሳ? ምን ሆነሽ ነው? ወንዳ ቆሻሻ ላይ እንዳቆም ነው። በዚህ ጋር ነኝ። ወላንሳ አይደለችም እኮ እቺ እሷ ነች። ግን ወላንሳ አንዴ ነይ እስቲ ቆይ አዋሪ። ምን ሆነሽ? ነይ ቆይ አናግሪኝ። ቆይ አንዴ አታልቅሽ። አይዞሽ በቃ ስህተት ነው። እሺ የሰራ ነው ይቅርታ። በቃ እኔ በቃ ጎዳኔ መርጫለሁ። በቃ አታልቅሽ። እሺ አታልቅሽ በቃ ወላንሳ ኧረ አንሻት በእግዚአብሔር ነይ ቆይ አንድ ጊዜ አውሪ። መርጠሻል። አውቃለሁ። እሺ አታልቅሽ በእግዚአብሔር አታልቅሽ እንዴ። እሺ ይቅርታ በመጀመሪያ ይቅርታ። ከዛ በኋላ ለምን እንደመጣን እንነግርሻለን። ተረጋጊ። ተለያይተን አይደለም እኛ። ይኸውልሽ መጀመሪያም ያልተረዳሽን ነገር አለ። እኛ ከነዛ ሰዎች ጋር ግንኙነት ያለሽ መስሎን ለማጥናት ጊዜ ለመውሰድ ነበር እንደዚህ ያደረገው። በኋላ ግን ሲገባን ስናጣራ አንቺ ምንም አይነት ችግር እንደሌለብሽ ተረዳን፣ ገባን። እዚህ ምን ትሰሪያለሽ? እና በጣም ይቅርታ። በቃ መርጫለሁ አይደለም ህይወቴ። በቃ ልስራበት፣ በቃ አትበጥቡኝ፣ በቃ ልኖርበት። በቃ ለምንድን ነው ፊትሽ የተቆረው እንደዚህ? ፀሐዩ ነው። የት ነው እየኖርሽ ያለሽ? በቃ እዚሁ። ምን ላይ? ፀሐይ ላይ እዚሁ። ምንም ኩፈራም እኮ የለም። እናት በቃ አታልቅሽ። አትጠጉኝ፣ በቃ አትጠጉኝ፣ በቃ እኔ በቃ ህይወቴ መርጫለሁ። በቃ እዚሁ ወደ ቤትሽ። በቃ አንድ ጊዜ ብቻ ምንም አልፈልግም። በቃ እኔ መርጫለሁ አይደለም ይሄንም ያወጣኝ። በቃ አንድ የመጨረሻ አደርስ ይችላል። በእግዚአብሔር ወላንሳ ደግሞ እንባሽ እንደሱ እንዲፈሳ ታረጊ። በቃ በእግዚአብሔር አይዞሽ። ለወላንሳ እንደሱ እንድታለቅሽ አንፈልግም። ጌታ በቃ ሂዱልኝ። እንደዛ ከሆነ በቃ ሂዱልኝ። አለበለዚያ ከዚህ ለሚፈጠፈጠው እንጂ እንዴላም ደግሞ እንደሱ ሂዱልኝ። በቃ እኛ እንደዛ እንድታስቢ አይደለም። እኔ እንዴት እሺኝ? እሺ እሱም ደግሞ እንደ ወንድምሽ እንደዛ ቢታይ ማለት ነው። በቃ ሂዱልኝ። እኔ በቃ አንድ መርጫለሁ። በቃ እኔ ከዛ ቀን ቤት ስትወጪ እኮ አልነበርኩም አይደል? ቤት ስትወጪ እኮ አልነበርኩም። ይኸውልሽ እኔ ነኝ እኮ ምንድነው ያላችኋት እናንተ? ውጪ ያልኳት ቤተሰቦቻችንን በመጥፎ አይወስዱብኝም። ምንድነው እሱ ያልኩት? እኔ ነገሮች እስኪጠሩ ድረስ እባክሽ የሆነ ቦታ ሁኚ ነው ያልኩሽ እንጂ እኮ እንደዚህ እኔ ጎዳና ላይ ወጥተሽ በቃ መርጫለሁ። በቃ መርጫለሁ። በቃ እኔ መርጫለሁ። በቃ እዚህ ለመኖር በቃ የት ጋር ነው የምትኖሪው? የት ነው የምትኖሪው? ምን እዚህ ውስጥ ነው የምትኖሪው? ኧረ ወይ በእናትህ ወላንሳ ይሸትሻል። ኧረ እባክሽ ይሸትሻል። ወላንሳ እዚህ ውስጥ እንዴት ሰው ይኖራል? እስቲ
አሁን ምግብ ቤት እንሂድ በእናትህ። ቆይ ቁጭ ብለን እናስራለን። ተበሳጨች ስለሆነ ልክ ነሽ። እሺ ይኸውልሽ ወላንሳ እኔ አንቺ መጥፎ ሰው ነሽ ብዬ አይደለም እና እኔ መጀመሪያ የሚያሰብኩት ራሱ ማለት ነው የሆነ አለ አይደለ በመጥፎ ሳይሆን ነገሮችን እስክናስተካክል ብቻ ነበር። አሁን ደግሞ ብቻችን እኛም እኮ ከዛ ቤት ለቀን ወጥተናል። ሰማሽኝ? ማን ይነግርሻል? ወጥተናል ከዛ ቤት ማለት ነው እና መጥፎ ሁኔታ ውስጥ ነው ያለነው በጣም አንቺ አሁን ከምትኖሪበት ስለዚህ እንደምንም ብለሽ ለመረዳት ሞክሪኛል ማለት ነው። በቃ ለሄዱልኝ ምንም ይመረጥ እንደኛ የለምን በቃ ታርቀሽ አሁን አታልቅሽ እንድታለቅሽ አይደለም። በቃ እኔ እናጋፍሽ የዛን ቀንም ቤት ስላልነበርኩ ነው። እሱም በክፋት አስቦ አይደለም። እኛ በቃ አይደለም በቃ ሁሉም ነገር ቆይ ጨርሰናል። በቃ ሄዱልኝ እኔ በቃ ይመረጫለሁ። በቃ እኔ ድሮም አንቺ ምን ድሮም እዚህ ነበር የምትኖሪው? እዚህ ነበር የምትኖሪው በፊት? እኔ እዚህ እንድትኖሪ አልፈልግም። እዚህ እንድትኖሪ አንፈልግም። ለእኛም ጸጸት ነው። ልጅ እኮ የምትኖርበት ቦታ አይደለም። ጸጸት ነው። ሰዎች ይጫወቱብሻል። አንቺ እዚህ ጋር በጨለማ ጅብ እራሱ ቢበላሽ ሲያማ ያ ሰዎች የሚበሉኝ በቃ ጅብ በልቶ በቃ ጠግቦ በቃ ይጫወታል። ዘመድ ፍጥቆ ሄዱልኝ በቃ ከፍቴውን እኛ ጥለንሽ አንሄድም። እኔ ይኸውልሽ ልጆች ያጠገብ የሉም። በአሁኑ ሰዓት ብዙ ጭንቀታችን ቤት ደግሞ ቤት ማለት ልጆች የሉም ማለት ይደርጋችሁ ነው። ታዩሽ በኋላ በቃ አሁን የት ነው የምትሄጂው? በቃ አጥፍተናል አልኩሽ። እግዚአብሔርን አጥፍተናል አልኩሽ። በቃ ይቅርታ እኔ እንደ እግዚአብሔርን ይቅርታ አትሄጂም ከእኛ ጋር ዛሬ ይዘንሽ እንሄዳለን። በቃ አንቺ ጥፋት የለብሽም፣ በደልም የለብሽም። የራሳችን ጥፋት ይቅርታ ሄዶልኝ ከፊት አትበጥብጡኝ። እና ምንድን ነው እምቢ አለች። እሺ አንተ እኔ እዛው ውስጥ ከገባች ሽታው በጣም መጥፎ ነው። እንደ መጨረሻ ልመና እንለምናት አለቀ። እንግዲህ በቃ ቃል እንደምንገባላት እንደዚህ አይነት ነገር ብዙ ጊዜ ህይወታችንን ታድጋለች እንጂ ስናየው ጥፋት የለባትም። እግዚአብሔር አንድ የሚያጠፋቸው ነገር የለም ወላንሳ እስከዛ። ስለዚህ በቃ ይቅርታ ጠይቀናት ለአንድ እምቢ ካለች ግን አማራጭ ወላንሳ ነገር የለም። እሺ ምንም እናወራ ነገር የለም። ግን አንድ ደቂቃ ብቻ ለምን እንደምትበጠብጡኝ? ቆይ እሺ አጥፍተናል፣ በድለንሻል፣ የታወቀ ነው እሱ ነገር ነው እንጂ አንቺ እኮ እኛ የመሰለን መጀመሪያ ምናልባት ከነዛ ሰዎች ጋር የምትደዋወይ አንቺን እንደ እየሰማሽ ነው እንደ ጂፒኤስ እና አንዳንድ ነገሮች ይጠቀሟታል ብለን ስላሰብን ብቻ ነው እንጂ የእውነት አንቺ ላይ ሙሉ መረጃ አግኝተንብሽ ወይም ስታጠፊ ወይም ስትበድይ ይዘንሽ አይደለም። ጥሩ ሰው ነሽ፣ መልካም ሰው ነሽ። እኛ አጥፍተናል። ከእንግዲህ ግን አንድ ነገር ቃል እገባልሻለሁ። ከፈለግሽ በምታምኚው ነገር መጽሐፍ ቅዱስ የሚጀበውን ቃል እገባልሻለሁ። እኔ በቃ ምንም ነገር አልፈልግም። በቃ ከእንግዲህ የፈለገ ቢሆን አንበድልሽም፣ አናሳዝንሽም። ነገር የቻልነውን እናደርጋለን። እግዚአብሔር የቻልነውን ሳይሆን በቃ አንበድላትም፣ አናሳዝናትም። ፍጹም ነው የምንሆንልሽ። ከእንግዲህ ምንም ነገር አልፈልግም። በቃ ምንም ነገር በቃ ሂዱት እንጂ በቃ ምንም የመጣ ነው አንቺ
ለምን ታይ ዮናስ አይቆጭሻል? ታይ አብረን እንሂድ ነይ። ምንም አይቆጨኝም። እኔ መርጫው ለበቃ Yes! የምርሽን ነው? በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ ሲፈራረቁብን